السلام عليكم ورحمة الله وبركاته. الحمد لله الصلاة والسلام على رسول الله. اليوم يوم الجمعة، يوم مبارك، خير يوم طلعت عليه الشمس. إن من أفضل أيامكم يوم الجمعة، فصلوا علي فإن صلاتكم معروضة علي. يقول النبي صلى الله عليه وسلم: صلوا علي فإن صلاتكم تبلغني حيثما كنتم. ويقول البخيل: من ذكرت عنده ولم يصلي عليه. ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ እንደምታውቁት ዛሬ የውሙል ጁምዓ ነው። በላጭ የሆነች ቀን፣ ፀሐይ ወጣችበት ቀን ነው፣ የውሙ ሙባረክ። በዚህ ቀን በነቢዩ ላይ ሰለዋት ማውረድ፣ ነቢዩም አዘው ሰላት በእኔ ላይ አውርዱ፣ ሰላታችሁ ትደርሰኛለች ብለዋል። ወከይፈ ወቀድ አሪምተ አው ቡሊተ፣ እንዴት ነው በእርግጥም አንተ ሞተ አፈር ሆንክ ብሎ ሰሃቦች ጠይቁት። ፈኢነ አላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ ብለዋል። አላህ ሱብሓነሁ ወተዓላ የነቢያቶችን አካል ምድር እንዳትበላ ከልክሏል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰላታችሁ ደርሰኛል፣ በእኔ ላይ ሰላት አውርዱ ብሏል። ንፉግ ሰው ብሎ ማለት እኔ እሱ ዘንድ ተወስቼ በእኔ ላይ ሰለዋት አላወረደ ነው አሉ። ሰላት በእኔ ላይ አውርዱ፣ የትም ቦታ ብትሆኑ ሰላታችሁ ትደርሰኛለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ደግሞ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ አለ። አላህም በነቢዩ ላይ ሰላት ያወርዳል፣ መላኢኮችም ያወርዳሉ። እናንተ ያመናችሁ ሰዎች ደግሞ በነቢዩ ላይ ሰላት አውርዱ አለ አላህ ሱብሓነሁ ወተዓላ። የአላህ ሰላት በነቢዩ ላይ ምንድን ነው ሲባል ዑለማዎች ምን አሉ? ይህን ተፍሲር ሰናኡላሂ ዐለይሂ ወዚክሩሁ ፊ መለኢል አዕላ ወረሕመቱሁ ጅለን አሉ። አላህ ሱብሓነሁ ወተዓላ እሱን ማወደስ፣ ነቢዩን ማወደስ ነው፣ የአላህ ውዳሴ ነው። እንደዚሁም በሰማያታት ውስጥ ባሉ መላኢኮች ውስጥ የእሱ ስም ማውሳት መወሳት ነው። እንደዚሁም የአላህ እዝነቱ ነው አሉ። ወሚነል መላኢከቲ ከመላኢኮች ደግሞ አልእስትግፋር ወዱዓ ምሕረትን መጠየቅና ለነቢዩ ዱዓ ማድረግ ነው አሉ። ወሚነል አደምይነ ከአደም ልጆች ደግሞ ከዛሊከ አዱዓ ወጠለቡ ረሕማ ለነሱ ዱዓ ማድረግና ለነሱ እዝነትን መጠየቅ ነው ከአላህ ማለት ነው። ለእኛ ደግሞ ጥቅሙ ምንድን ነው ካል መን ሰለ ዐለይየ ሰላተ ዋሂደተን ሰለላሁ ዐለይሂ ቢዐሽር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እኔ ላይ አንድ ጊዜ ሰለዋትን ያወረደ ሰው አላህ ሱብሓነሁ ወተዓላ በሱ ላይ 10 እዝነት ያወርዳላል። አንድ ብለህ 10 ታገኛለህ ማለት ነው። ትልቅ ትርፍ ነው ማለት። ስለዚህ በተለይ ደግሞ ሌለተል ጁምዓ እና የውሙል ጁምዓ ሰላዋት በእኔ ላይ አውርዱ ብሎ እነሱ ያዘዙበት ቀን ስለሆነ ሰላዋትን በነቢያችን ላይ ማውረድ ያስፈልጋል ማለት ነው። በጣም ብዙ ትሩፋቶች አሉት። አንድ ሰላዋት አውርደ 10 ስታገኝ ማለት ትልቅ ነገር ነውና በነቢያችን ላይ ሰላዋት እናውርድ ለማለት ነው። ባረከላሁ ፊኩም። ሰላዋት ማውረድ ብዙ ፈርጃት አለው ለማለት ፈልጌ ነው። ሰላዋት ማውረድ ትሩፋቱ ብዙ ነው። ከብዙ ጭንቆች በሌላ ሀዲስ እንደመጣ ሰውየው መጥቶ ምን ያህል ላውርድባችሁ፣ ለእናንተ ምን ያህል ጊዜ ልስጥ ስል የፈለግከውን ያህል 1/4 1/2 እያለ 3/4 እያለ ስል እንዚድተ ፈሁወ ኸይሩን ለከ የጨመርክ እንደሆነ ለአንተ በላጭ ነው እያሉት መጨረሻ ላይ ሰሃባው ኡበይ ነው የሆነ ሰሃባ ነው ወላሁ አዕለም። ኢዘን ኩሉሃ አጅዐሉ ለከ፣ ሁሉም ጊዜን ለእኔ ለራሴ የማደርገውን የዱዓይ ወቅት በእናንተ ላይ ሰለዋት በማውረድ ብቻ ጨርሳለሁ ሲሉት፣ ኢዘን እንደዛ ካደረክማ ቱክፋ ሀመክ ወዩግፈሩ ዘንበክ አሉት። ማለት የሚቸግርህ ነገር ሁሉ አላህ ይበቃል፣ አላህ ይደርስልሃል። ወዩግፈሩ ዘንበክ ወንጀል ሁሉ ትማራለህ አሉ ማለት። ስለዚህ በነቢዩ ላይ ሰለዋት ማውረድ ፈዳኢሉ ትሩፋቱ በጣም ብዙ ነውና ከሚጠቀሙ ሰዎች አላህ ያድርገን። ሰለዋቱ በተለያየ ሁኔታ መጥቷል።
በላጩ ግን አሰላቱ ኢብራሂሚያ የሚባለው ነው። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد የሚለው በላጩ ነው ማለት ነው። ከዛ ሌላም ባጫጭርም ይቻላል። اللهم صل على محمد وسلم اللهم صل على محمد وعلى آله وبارك عليه اللهم صل على محمد وسلم تسليما كثيرا በብዙ አይነት ማድረግ ይቻላል ማለት ነው። አላህ ከሚጠቀሙ ሰዎች ያድርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።